መፈንቅለ ስልጣን ፍራቻ ወይስ የህልውና አዝቅት? ጠቅላይ ሚኒስትር አብይ አህመድ በአሜኮ ያስተላለፉት መልእክት መርዝ ተባለ። በምዕራብ ትግራይ በድጋሚ የድሮን ድብደባና ግልጽ ጦርነት መጀመሩን የሚገልጹ አስደንጋጭ መረጃዎች ወጥተዋል። የትግራይ የአማራና የአፋር ህዝቦች በጋራ እንዲነሱ የቀረበው ጥሪስ የብልጽግናን መንበር ያናጋው ይሆን? የኢትዮጵያን የፖለቲካ ሽኩቻ የሚቀይሩ እጅግ ትኩስ መረጃዎችን የያዘው ልዩ ትንታኔያችን አሁን ጀምሯል። አብራችሁን ቆዩ። አብይ አህመድ በአሜኮ የረጨው አዲስ መርዝና በምዕራብ ትግራይ የተከፈተው የአደባባይ ጦርነት በደንብ ይዳስሳል። አብራችሁን ቆዩ። ዛሬ የምንነጋገረው ተራ የፖለቲካ ወሬ አይደለም። ዛሬ ኢትዮጵያ ውስጥ እየተከናወነ ያለው ነገር ቢኖር ሀገራችንን ለአንዴና ለመጨረሻ ጊዜ ከካርታ ውጪ ሊያጠፋ የሚችል ህዝብን ከህዝብ ጋር አጋጭቶ በሬሳ ላይ መንበርን ለማጽናት የታለመ የሰደድ እሳት አዋጅ ነው። አስቡት፣ ሀገር በሁሉ አቅጣጫ ተቃጥላለች። ህዝብ በረሃብ በድህነትና በጥይት እየተቀጠፈ ነው። ነገር ግን በ4 ኪሎ ያለው ስርዓት ከውድቀቱ ለመዳን የመረጠው ብቸኛ መንገድ ምን እንደሆነ ታውቃላችሁ? አማራውና ትግራዩ ይተላለቁ፣ እኔም በቁጥጥር ውጪ በሆነው ግጭት ውስጥ ስልጣኔን አረዝማለሁ የሚል ሰይጣናዊና አረመኔያዊ ስሌት አለው ይላሉ የትግራይ ህዝብ ለህዝብ ሰላም ፎረም ጠቅላይ ሚኒስትር ዶክተር አብይ አህመድ በአሜኮ ቀርቦ ያስተላለፈውን መልእክት ኮንነውታል። የትግራይ ህዝብና የአማራ ህዝብ እንዲተላለቁና እንዲጫረሱ ሆን ተብሎ የተጠነሰሰ አዲስ መርዝ ነው። ያለ ጦርነት መንበሩ የማይጸናው አብይ አህመድ የአማራን ህዝብ ከአጎራባች ህዝብ ጋር ወደ ግጭት ለማስገባት ሰላም እንዲያገኝ ከማሴር ባለፈ ህዝቡን በንቀትና በፌዝ ሲዘልፍ ተደምጧል ይላል። እንደ ሰላም ፎረም መግለጫ አባባል ጄኖሳይደሩ አብይ ለአማራ ህዝብ ፍጹም ክብር እንደሌለው ከተናገረው በግልጽ መረዳት ይቻላል። አምባገነኑ አብይ ከአሜኮ ጋር ያደረገው ንግግር በውሸትና በፈጠራ የተሞላ የውሸት ሴራ መሆኑን የኢትዮጵያ ብሔር ብሔረሰቦችና ህዝቦች ሊገነዘቡት ይገባል። ተቀባይነት የሌለውና የተዛባ መልእክት ያቀረበው አብይ አህመድ የትግራይ የአማራና የአፋር ህዝቦችን በማጋጨት በስልጣን ለመቆየት የሚያደርገው ጥረት እንደማይሳካለት በግልጽ እየተነገረ ይገኛል። አብይ አህመድ ከአማራ ሚዲያ ኮርፖሬሽን አሜኮ ጋር ባደረገው ቃለ ምልልስ በኢትዮጵያ ፖለቲካ ታሪክ ውስጥ ታይቶ የማይታወቅ ህዝብን ለህዝብ ጠላትን አድርጎ የሚያሰልፍ የውሸትና የፈጠራ ትርክት ነፍቷል ይላሉ ከህዝብ ለህዝብ ግንኙነት የሰላም ፎረም የተሰጠው መግለጫ። በንግግሩም ወልቃይት ማለት ምዕራብ ትግራይ ነው። በትግራይ ኃይሎች ስር በነበረበት ጊዜ አማራ ወደዛ እንዳይገባ ይታገር ነበር። አሁን ግን በእኔ ፍቃድ እንደፈለጋችሁ እያደረጋችሁ ነው በማለት ሆን ብሎ የሁለቱን ህዝቦች የዘመናት ቁርኝትና አብሮነት ሊያሻክር የሚችል መርዝ ረጭቷል። በተጨማሪም የትግራይ ኃይሎች ወልቃይትን መልሱልን፣ አንተነህ ጠቅልለህ ለአማራ ህዝብ የሰጠኸው እያሉኝ ነው በማለት በሁለቱ ማህበረሰቦች መካከል የጥላቻ ቅጥር ለመገንባት በግልጽ ተንቀሳቅሷል። ይህንን ተከትሎ ከህዝብ ለህዝብ ግንኙነት የሰላም ፎረም ባወጣው ወቅታዊ መግለጫ ጄኖሳይደሩ አብይ አህመድ ሆን ብሎ የአማራውና የትግራዩን ህዝብ እርስ በእርሱ ለማተራመስና እንዲተላለቁ አዲስ መርዝ ይዞ ብቅ ብሏል በማለት አጣጥሎታል። የሰላም ፎረሙ አክለውም አብይ አህመድ የአማራን ህዝብ ትንኝና እንቁራሪት እያለ ሲዘልፍና ክብሩን ሲያጓድፍ እንደነበር አስታውሶ አገዛዙ ከዚህ ቀደም የሚፈጽመውን የዘር ማጥፋት ወንጀል ዳግም በሁለቱ ህዝቦች ላይ ለመርገም ቀንና ሌሊት እየሰራ መሆኑን በግልጽ አጋልጧል። ተመልካቾቻችን እንደሚሉት ከሆነ ይህ የቃላት ጦርነትና የውሸት ፕሮፓጋንዳ በከንቱ ይደረግ አይደለም። ከጀርባው መሬት ላይ የሚፈጸም አሰቃቂ የደም መፍሰስ እቅድ ተነጥፎለታል። ለዚህ ማሳያው ደግሞ ከትግራይ ክልል መንግስት የተሰጠው አስቸኳይ መግለጫ ነው። የክልሉ መንግስት ለዲፕሎማቲክ ማህበረሰቦችና ለዓለም አቀፍ አጋሮች ባስተላለፈው መግለጫ የፌዴራል መንግስት ኃይሎች በምዕራብ ትግራይ ድንበር አካባቢ በሚገኘው የሽሬና ዙሪያ የድሮንና የከባድ መሳሪያ ድብደባ መጀመራቸውን አረጋግጧል። እንደ መግለጫው ቃላት ከሆነ ከፕሪቶሪያው የሰላም ስምምነት በኋላም ቢሆን አገዛዙ የትግራይ ህዝብን በማረጋገጫ ማዕቀብ በድሮን
በድሮን ጥቃቶችና በምግብ እጥረት ሲያሰቃየው መቆየቱ ይታወቃል። አሁን ደግሞ በምዕራብ ትግራይ አዲስ ወታደራዊ ኃይል በማሰለፍ ዳግመኛ ጦርነት ማወጁ ሀገሪቱ ባገባችበት የፖለቲካ አዝቅጥ ውስጥ አብይ አህመድ ከጦርነት ውጭ ሌላ የመውጫ መንገድ እንደሌለው በግልጽ ያሳያል። የትግራይ ክልል መንግስት በመግለጫው በህልውናችን ላይ የተቃጣውን ይህንን አደገኛ የትንኮሳ ጦርነት ለመመከት መላው የትግራይ ህዝብ፣ የጸጥታ ኃይሎች፣ ሲቪክ ማህበራትና ዲያስፖራዎች ፈጽሞ አንጠፋም በሚል መሪህ በአንድነት እንድንቆም ጥሪ እናቀርባለን ብሏል። እስኪ ጠለቅ ብለን እንየው። እንደ መረጃዎቹ ማብራሪያ ከሆነ ይህ ሁሉ ሲደረግ የኢትዮጵያ አጠቃላይ ፖለቲካዊ ገጽታ የት አቅጣጫ እየተጓዘ ነው? ዛሬ በኢትዮጵያ ውስጥ ሰላም የለም፣ ህግ የለም፣ ተጠያቂነት የለም። በአማራ ክልልም ሆነ በኦሮሚያ እና በሌሎች የሀገሪቱ ክፍሎች የአገዛዙ አፈናና ጦርነት የህዝቡን ለአሰቃቂ መራራ ህይወት ዳርጎታል። እንደሚሉት ከሆነ አብይ አህመድ ስልጣኑን ለማስጠበቅ የሚጠቀምበት ብቸኛ መሳሪያ አስነሳና አጠላ የሚለው የቅኝ ግዛት መርህ ነው። ትላንት ከሌሎች ህዝቦች ጋር ያጋጫቸውን ማህበረሰቦች ዛሬ በአማራና በትግራይ መካከል አዲስ ጦርነት በመክፈት ትኩረትን ከውድቀቱ ለመዘንጋት ይሞክራል። ነገር ግን የሰላም ፎረም እንደገለጸው የአማራ ህዝብና የትግራይ ህዝብ የዚህ ጨፍጫፊ አገዛዝ ሴራ በሚገባ ተረድተውታል። የአማራ ህዝብ ጀምሮት ያለውን የነጻነት ትግል አጠናክሮ እንዲቀጥል የትግራይና የአፋር ህዝቦች በጎኑ በመቆም ይህንን አምባገነን ስርዓት ለአንዴና ለመጨረሻ ጊዜ ማስወገድ የሚችሉት በጋራ ትብብርና ጥምረት ብቻ ነው። ነገ በኔ ነው። ዛሬ በአማራና በትግራይ ላይ የተከፈተው ጦርነት ነገ መላውን ኢትዮጵያዊ የሚውጥ ሰደድ እሳት ነው። በመጨረሻም እንደ ዘገባዎቹ ትንተና ከሆነ ጄኖሳይደሩ አብይ አህመድ ህዝብን አስጨንቆ አፈናቅሎና ደም አፋሶ በስልጣን ላይ ለመቆየት የሚያደርገው ህልም ከእንግዲህ የሚሳካ አይደለም። የኢትዮጵያ ህዝቦች ከዚህ የከፋ ጥፋት ለመዳን የጋራ ጠላታቸውን በመለየት የአንድነት ድምጻቸውን ማሰማት አለባቸው። በምዕራብ ትግራይ የተከፈተው ጦርነት በአማራ ሚዲያ የተነዛው መርዛማ ፕሮፓጋንዳ በአጭር ጊዜ ውስጥ በህዝብ ትብብር እንደሚከሽፍ ጥርጥር የለውም ይላል የሰላም ፎረም። እናንተስ ስለዚህ ወቅታዊ አደገኛ የፖለቲካ እድገት ምን ትላላችሁ? ሀሳባችሁን ከታች ባለው የኮሜንት መስጫ ላይ አስቀምጡልን። ቪዲዮውን ላይክ እና ሼር በማድረግ ለሌሎች እንዲደርስ አድርጉ። ሰላም